በቤልጅየም ሊየዥ በሚገኝ የአይሁዳውያን ምኩራብ ደጃፍ ላይ ፍንዳታ ተከስቷል። የቤልጅየም የሀገር ውስጥ ጉዳይ ሚኒስትር በርናርድ ኩዊንቲን ድርጊቱን በቀጥታ የአይሁድ ማህበረሰብ ላይ ያነጣጠረ አጸያፊ የጸረ ሴማዊነት ድርጊት ነው ብለውታል። በምስራቃዊቷ የቤልጅየም ከተማ የሊየቭ የተከሰተው ፍንዳታ በአካባቢው አቆጣጠር ዛሬ ከጠዋቱ 4 ሰዓት ገደማ ነው። ፍንዳታው የምኩራብ መስኮቶችንና ከመንገዱ በተቃራኒ በኩል ባለው ህንፃ ላይ መስኮቶች ላይ ጉዳት ማድረሱ ነው የተነገረው። በበይነ መረብ ላይ የሚዘዋወሩ ምስሎች የምኩራቡ የእንጨት ፊት በር ላይ ጉዳት መድረሱን አመላክተዋል። ምንም አይነት ሰብአዊ ጉዳት እስካሁን ሪፖርት አልተደረገም። የሊየቭ ከተማ ከንቲባ ዊልዴሚየር ለአርቲቢኤፍ እንደተናገሩት ድርጊቱ እጅግ በጣም የከፋ የጸረ ሴማዊነት ድርጊት ነው ብለውታል። አክለውም ግጭቶች ከውጭ ወደ ከተማችን መግባታቸው ተቀባይነት የሌለው ነው ብለዋል።